እንደምን አረፈዳችሁ የተወደዳችሁ የዚህ ቻናል ተከታታዮች። እንግዲህ በአዲስ መልክ ቃል በገባሁት መሰረት ፓስተር ቸርነት በላይ ወይም በአማርኛ ፓስተር ቸር የሚለው ዩቲዩብ ቻናል በቅርብ ጊዜ ስራውን ጀምሯል። በጣም አስደስታችሁኛል ውድ ተመልካቾቼ። ጥሩ ግብረ መልስ፣ ጥሩ ፊድባክን አግኝቻለሁ። እድሜ ይስጥልን። እንግዲህ ተደራሽነቱ እንዲሰፋ ደግሞ ያው እንደተለመደው ላይክ አድርጉት፣ ሼር አድርጉት፣ ብዙ ሰዎች ጋር እንዲደርስ አብራችሁ ብትተባበሩ የስራ ተካፋዮች ብትሆኑ በጣም ደስ ይለኛል። እንግዲህ ባለፈው መግቢያዬ ላይ ይህንን ቻናል የጀመርንበት ዋናው ምክንያት ያው ማህበረሰባችን ውስጥ ያሉትን ችግሮች፣ ጸጾች እያወጣን በጋራ ለማየት እንዲሁም ደግሞ እንደየአስፈላጊነቱ ችግሮችን በጋራ ለመፍታት የምንችልባቸውን ሀሳቦችን የምንለዋወጥበት፣ ላዘኑ በልዩ ልዩ ችግር ውስጥ ላሉ ሰዎች መጽናናት የሚሆኑ የእግዚአብሔርን ሀሳቦች የምንከፋፈልበት፣ እንዲሁም ደግሞ እንደ ሀገርም ላይ የምናያቸውን ነገሮች የእኛን ድርሻ በተገቢ ሁኔታ መወጣት የምንችልበትን እድል ለመፍጠር የተጀመረ ፕሮግራም ነው። በዚህ ፕሮግራም ላይ ሁላችሁም የየራሳችሁን የበኩላችሁን ድርሻ እንድትወጡ በእግዚአብሔር ፍቅር ጠይቃቸዋለሁ። የምትችሉ ጸልዩልኝ። እንዲሁም ደግሞ ይህን አገልግሎት እንዲሰፋ እንዳልኩት ሌሎች ሰዎች መድረስ እንዲችል የምትችሉትን ሁሉ አድርጋችሁ እንድተባበሩ በአክብሮት ጠይቃቸዋለሁ። ዛሬም የተወሰነች ነገር ልነግራችሁን የመጣሁት በዚህ ፕሮግራም ላይ እድሜህ ስንት ነው የሚል ሀሳብ ነው ያመጣሁት። በተለይ የወንድ ልጅ ደሞዝ እና የሴት ልጅ እድሜ ሲጠየቅ ብዙ ደስተኛ ማይሆኑ ሰዎች እንዳሉ አውቃለሁ። የኔ ኢንቴንሽን እንኳን ይሄ ከተማው ላይ ሰዎችን የሚያሸማቅቁት አሸማቃቂዎቹ በሚጠይቁት መንፈስና ልብ ሳይሆን በጣም የተሻለ ሀሳብ እንድናስብ ከዛሬ ጀምረን ይህንን ፕሮግራም ከሰማንበት ወይም ደግሞ ካየንበት ሰዓት አንስተን ልናደርግ የሚገባንን ውሳኔዎች እንድንወስን፣ እንሆን የሚገባውን ነገር እንድንሆን የሚያስችለንን ጸጋ ወይም አቅም እናገኝበታለን ብዬ አስባለሁ። ይህንን ሀሳብ ላነሳ የፈለግኩበት ምክንያት በመዝሙር 89 በቅንፍ 90 ላይ መጽሐፍ የእግዚአብሔር ሰው የሙሴ ጸሎት የሚል ሀሳብ አለ። በተለይ እኔ ቁጥር 10 ላይ ያለችው ሀሳብ ሁሌ ልቤን ትነካኛለች እና በሱ ሀሳብ ላይ ትንሽ ነገር ልነግራችሁ ነው። እንደዚህ ነው ያለው ሙሴ ሲጸልይ፣ የዘመኖቻችን ዕድሜ 70 ዓመት ቢበረታ 80 ዓመት ነው፣ ቢበዛ ግን ድካምና መከራ ነው። ከኛ ቶሎ ያልፋል፣ እኛም እንገሰጻለንና ይላል። በጣም የሚገርም ነው። የዘመናችን ዕድሜ 70 ነው፣ ከበረታ 80፣ ከዛ ግን ድካምና መከራ ነው ይላል እና ይህንን ሀሳብ ቆየት ብሏል ቁጭ ብዬ ሳጠነጥን ቆይቼ ስንቀዠቀዥ አድንግ ማሽን የነካውና ምናልባት ቢቀረኝ የቀረኝ ስንት ዓመት ይሆን ብዬ የቀረኝን ዓመት ለማስላት ሞከርኩ። ዝም ብዬ እናንተ ወንድም 50 ቢቀረኝ ብዬ አሰብኩ። 50 ቢቀረኝ ብዬ አሰብኩና ስመታው 18250 ቀን የቀረኝ ምድር ላይ። እኔም ሰዎችን ላይ በምድር ላይ ያለውን ላይ ሰዎች እኔንም ሊያዩን 50 ዓመት ድፍን በምድር ላይ ብኖር የምኖረው 18250 ቀን ነው የሚሆነው። እስቲ 40ስ ቢሆን ብዬ አሰብኩ። 14600 ቀን ነው የሚሆነው። ዝም ብላችሁ በቀን ስታሰሉት በጣም ትንሽዬ ነው። እየወረድኩ መጣው። 30 ዓመት ቢሆን 10950 ቀን ይሆናል። ከዛ 20 ዓመት ቢኖረኝ 7300 ቀን ነው የሚቀረኝ። ከዛ 10 ዓመት 3650 ቀን ነው የሚቀረኝ። እንደዚህ እያልኩኝ እስከ 1 ዓመት ድረስ ወረድኩ። በጣም ገረመኝ። ዛሬ ብዙዎቻችን ልናደርግ የሚገባንን ነገር ሳናደርግ ዘመናችን እንዲሁ በከንቱ እንደ ጥላ አልፎብን የሚሄድበት ምክንያት ምንድን ነው ሲባል ቆም ብለን የምናስተውልበት እድል የለንም። ለዚህ ነው ዘላለምን በልቡ አኖርክበት ይል መርምሮ እንዳይደርስበት ይላል። ሰው ዘላለማዊ ሕይወት ውስጡ ስላለ ዘላለማዊ ሕይወት የእግዚአብሔር እስትንፋስ ስለሆነ ውስጡ ያሉትን ቀሪ ዘመኖችን ማስላት አይችልም። ሁልጊዜ ዛሬ የምትሰሙኝ ሰዎች ሁልጊዜ የምትኖሩ ነው ይመስላችሁ። ሁልጊዜ መኖር አትችሉም። የተሰጣችሁ በታይም ቴብል ውስጥ ገብተናል። ሲያልቅ እንወጣል። ሙሴ ሲጸልይ 70 ዓመት ነው፣ ከበረታ 80 ነው፣ ካለፈ ግን ድካምና መከራ ነው አለ። እውነት ነው። ከዚህ ዕድሜ በኋላ በጣም የሚያደክሙ ድካምና መከራ ነው።
ህመሞች ይመጣሉ። 80 ዓመት የሰራ ኩላሊት፣ 80 ዓመት የሰራ ጉበት፣ 80 ዓመት የሰራ ጨጓራ፣ 80 ዓመት የታመመ እግር፣ 80 ዓመት የወጣ የወረደ እጅ፣ በጣም ብዙ ነገር የሰሩ ሰውነቶቻችን መድከም የሚጀምሩበት መዛለም የሚጀምሩበት እድሜ ነው። ስለዚህ ድካምና መከራ ነው አለ። ዛሬ እድሜ ስንት ነው? ዝም ብለህ ስራውና የቀሩህ ቀኖች በጣም ጥቂት እንደሆኑ ስታስብ ልታደርግ የሚገባህን ነገር ታደርጋለህ። ፓስተር ቸሬ ለምንድን ነው የምታስጨንቀን? የእኛን ዕድሜ ጠይቀህ የቀረኑን ቀኖች ማወቃችን ለምን ይጠቅመናል? ልታስፈራራን ነው ወይ ብትሉ፣ አይደለም። እናንተን ለማስፈራራት አይደለም፣ በፍጹም አይደለም። ማስተዋል እንድንችል፣ ወደ ማስተዋል እንድንመጣ፣ ልባችንን ከፍተን የእግዚአብሔርን ሐሳብ እንድናውቅ፣ በቀረልን ዘመን ከቁጭት ነፃ የሆኑ ጊዜዎች እንድናሳልፍ የሚረዳንን ጥበብ እንድናገኝ ነው ይህንን ሐሳብ ያነሳሁት። ስለዚህ ምን እናድርግበት? እንግዲህ የቀሩልን ዘመኖች ማወቃችን ወይም ደግሞ እንዳልከው ዕድሜን ማስላታችን፣ የቀረንን ማሰላሰላችን የሚጠቅመን ለምንድን ነው ከተባለ፣ አንደኛ ወደዚህ ምድር ለመምጣት ምክንያት የሆኑን ወላጆች አሉ። እኔና እናንተ ዛሬ በያለንበት ሁኔታ ውስጥ ሆነን ግራ የምንጋባበት፣ የምንፈተንበት፣ የምንጨነቅበት፣ በጣም በልዩ ልዩ ጎዳና ውስጥ የምናልፍ ሰዎች ነን። እኛ ለመምጣታችን ወደዚህ ምድር ግን ምክንያት የሆኑ ደግሞ ወላጆች አሉ። እናትና አባቶቻችን የት ናቸው? እነሱ የት ናቸው? ያሉበትን ሁኔታ የምታውቁ ሰዎች አላችሁ ወይ? በሕይወት ያሉትን ነው ያልኩት። በሕይወት የሌሉት ሙተዋል። በሕይወት የሌሉት የሉም። ድጋሚ እንቀፍ ብንል፣ ድጋሚ እንርዳ ብንል፣ ድጋሚ አብረናቸው ጊዜ እናሳንፍ ብንል ማናገኝበት ሁኔታ ተፈጥሯል። ግን በሕይወት ያሉት እናትና አባቶቻችሁ፣ እናት አላችሁ? እናቶቻችሁ አሉ? አባቶቻችሁ በሕይወት አሉ? አይውሽ እኔ ሁሌ እላለሁ አባቴ በሕይወት ኖሮ ቢሆን ኖሮ ብዬ አንዳንድ ጊዜ ቁጭ ብዬ የማይነኩ ነገሮች ነክቼ አስብና ልቤ በሐዘን ይመታብኛል። አባቴ በሕይወት በነበረበት ጊዜ እኔ የነበርኩበት ደግሞ የሕይወት ሁኔታ ጥሩ ስላልነበረ ይመክረኝ ነበረ። አባቴ የሚመክረኝ ምክር ይሄን አታርግ፣ ይሄን አታርግ፣ ይሄ ባይሆን ብሎ ትንሽ ይበሳጭብኝ ነበር፣ ማደርጋቸው ነገሮች ደስ ስለማይለው እና እንደዛ እያለ ነው ያለፈው። እኔ እሱ ከሚፈልገው ነገር ውስጥ የሚፈልገው ነገርን ሳያይ ወይ ደግሞ እሱ የሚጠይቀኝ ወይ እኔ እንደሆን የሚፈልገውን ነገር ሳላደርግ አንተ ይህን ልጅ ይሄ እንዲያደርግ የሚለኝ እነዛ ጥያቄዎቹን ሳልመልስለት ነው በድንገት አባቴን ያጣሁት። መለወጡ ለማይቀር ማለፉ ለማይቀር እነዛ ነገሮች አልፈው ፓስተር ቸሬ ዛሬ ሰው ሆኖ ቆሞ ቤተሰብ መስርቶ ልጆች ወልዶ ሀገርን ማገልገል ችሎ ማህበረሰብን የሚጠቅም በጣም ወሳኝ የሆኑ ነገሮችን መስራት የሚችል ለብዙ ሰዎች መጋባት፣ ለብዙ ሰዎች መትረፍ፣ የብዙ ሰዎች እንባ መታበስ ምክንያት ሆኖ ቢያየው ደስ ይለኛል። እንዲህ አይነት ልጅ እንደሆንኩለት ቢያቅ በጣም ደስ ይለኝ ነበር። ግን ሳያይ አለፈ። ምናልባት እንደኔ ዛሬ አባትና እናቶቻችሁ ያሉላችሁና በልዩ ልዩ ምክር በልዩ እንድትሆኑ የሚፈልጉትን ነገር ለእናንተ እነሱ ናፍቆታቸው ጥያቄዎቻቸውን መመለስ የምትችሉበት እድል ካለ እሱን እድል ብትጠቀሙበት ጥሩ ነው። ወላጆቻችሁ በሕይወት ካሉ በተለይ እንደኔ አግብታችሁ ቤተሰብ መስርታችሁ የምትኖሩ ሰዎች አባት ካላችሁ አባታችሁን እርዱ። እናት ካላችሁ እናቶቻችሁን እርዱ። አሳዳጊዎች በእናንተ ሕይወት ላይ ትልቅ ፌቨር ያደረጉ ለመቆማችሁ፣ ለመትረፋችሁ፣ ለመኖራችሁ፣ ዛሬ እዚህ ለመድረሳችሁ በአንድም በሌላም መንገድ ምክንያት የሆኑ ወላጆች ካሏችሁ እርዷቸው፣ አግዟቸው። በምንድን ነው ፓስተር ቸር የማገዘው? ጊዜ በመስጠት ሊሆን ይችላል። አብራችሁ ከነሱ ጋር ቡና መጠጣት ሊሆን ይችላል። ከነሱ ጋር በመሳቅ በመጫወት ሊሆን ይችላል። ታይም በመስጠት ሊሆን ይችላል። ጉልበታችንን ሳንሰት በመርዳት ሊሆን ይችላል። አገልግሎት በመስጠት ሊሆን ይችላል። ዛሬ በጣም ብዙ ወላጆች በየቤታቸው ተዘግተው የሚያለቅሱ የሰው ያለ የሚሉ ወልደው የወላድ መካን የሆኑ በሐዘን የተቆራመዱ ትናንትና ቤታቸው በጫጫታ ይሞላ የነበረ ብዙ ልጆች የነበሩበት ቤት ዛሬ መቃብር መስሎ ጸጥታ ውጦት እዛ ቤት ውስጥ እነዛ ልጆችን ሁሉ ያሳደገች እናት ያቦካች፣ የጋገረች፣ ያጠበች፣ ወጥ ላይ ወርታች ያለች ልጆችን ያስተዳደረች፣ ያሳደገች፣ የወደቀች የተነሳች እናት አለች። ብቻዋን ባዶ ቤት ውስጥ በልዩ ልዩ ዓለም ልጆቹ ተበትነው አንዳንዱ አጠገብም ቅርብም ሆኖ የማያዩ አሉ እና በጣም ነው የሚያሳዝነው። ቅርብ ጊዜ አንድ ወዳጄ ትልቅ ሰው ናቸው። ቸርዬ ለእረፍት ናፕላረግ ቤት ገብቼ በዛው እንቅልፍ ይዞኝ አንዳንዴ ይመሽብኛል፣ ሰው ቀጥሬ እቀራለሁ አሉ። ድሮ እኮ እንደሱ አልነበረም አሉ።
እናንተ ልጆች ልተኛበት ባካችሁ አትበጥጡኝ ምናምንበት ቤት ያ ውካታ፣ ያ ጩኸት፣ ያ ደስታ፣ ያ በጣም ጫጫታ የነበረበት ቤት በጣም በጸጥታ ተውጦ በጣም በሚያሳዝን ሁኔታ ቤታችን ጨለማ ውጦታል አሉ። ልጆቹ የሉም ወይ? አሉ። የት ናቸው? እንደዚህ ያገር በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ስለዚህ ዛሬ ወልደው የወላድ መካን የሆኑ ወላጆች በህይወት ያሉላችሁ አውቃለሁ። በስራ ምክንያት በልዩ ልዩ ምክንያት ከሀገር ውጭ ያላችሁ ወላጆቻችሁ በጣም የምትወዱ፣ አሁን ደግሞ ጊዜው የቴክኖሎጂ ነው። የምትችሉ ደውላችሁ ቪዲዮ ኮል አድርጋችሁ፣ የምትችሉ በገንዘባችሁ በጉልበታችሁ መምጣት የምትችሉ ደግሞ አጠገባችሁ ሆናችሁ ትንፋሻችሁን የእናንተን ትንፋሽ አዳምጠው አብራችሁ ሆናችሁ ጊዜ ወስዳችሁ፣ ይህን ስል ቤታችሁን እየጣላችሁ ትዳራችሁን እየጣላችሁ ከባሎቻችሁ ከሚስቶቻችሁ ጋር እየተጋጫችሁ ነው እያልኩኝ አይደለም። ግን ጤናማ በሆነ ሁኔታ ቤተሰቦቻችሁን እንድትረዱ፣ በገንዘብ እንድትረዱ፣ በጊዜ እንድትረዱ፣ ባላችሁ አቅም በሙሉ ከጎናቸው እንድትቆሙ ለማሳሰብ በዚህ ጋር ቁጭ ብያለሁ። ለምን ፓስተር ቸሬ ለምንድን ነው እንደዚህ የምትል? የዘመናችን እድሜ ጥቂት፣ የቀረህ ስንት ነው? እድሜህ ስንት ነው? የቀረህ ስንት ነው? ዝም ብሎ በጣራው እንኳን ብናስበው ዛሬ 85 ዓመት ሽማግሌ ወይም አዛውንት አሮጊት ሞተች ወይም ሞቱ ሲባል ምንድን ነው የሚሰማችሁ? ውይ አሪፍ ነው፣ ጥሩ ኖረዋል አይደለ? ጥሩ ኖረዋል፣ ብዙም አይ እግዚአብሔር ይመስገን እድሜ ጠግበዋል ነው የሚባለው። እድሜ ስንት ነው? ስንት ቀረ? ስንት ቀን ቀረ? በቀሩልን ቀኖች ወላጆቻችሁን፣ ቤተሰቦቻችሁን፣ እህት ወንድሞቻችሁ እንድትረዱ እንድታግዙ መርዳት ገንዘብ ብቻ እንዳይመስላችሁ። መደወል ካለባችሁ ዛሬ ስልካችሁን አውጡና ይህንን መልእክት እንደሰማችሁ ደውሉላቸው። ለእህቶቻችሁ ደውሉ፣ ለወንድሞቻችሁ ደውሉ። የግድ ሲሞት ሰማይና ምድር እያያዝልኝ ማለት ትርጉም የለው። በህይወት እያለ የልጅነት ጓደኛችሁን፣ ወዳጃችሁን፣ እህታችሁን፣ ወንድማችሁን፣ አብሮ አደጋችሁን በጊዜ ማድረግ ያለባችሁን ነገር ብታደርጉ ከብዙ ጸጸት፣ ከብዙ ህመም፣ ከብዙ ሐዘን ትድናላችሁ። ብዙ ሰዎች አንጀታቸው ውስጥ ሐዘን አልወጣ ያላቸው፣ በውስጣቸው ያለ ህመም አልድን ያላቸው በጊዜ ሊያደርጉት ሲገባ ባለማድረጋቸው፣ መርዳት ሲገባቸው ባለመርዳታቸው፣ መደወል ሲገባቸው ባለመደወላቸው፣ መጠየቅ ሲገባቸው ባለመጠየቃቸው የተከሰተ በጣም ብዙ ችግር አለ። ስለዚህ ዛሬ ይሄንን እንድታደርጉ ልመክራችሁ በዚህ ያለው። ስለዚህ ወላጆቻችሁን እርዱ። ወላጆች ያሏችሁ፣ አሳዳጊዎች ያሏችሁ፣ እህት ወንድም ያላችሁ ሳይረፍድባችሁ ልታደርጉ የሚገባው ነገር እንድታደርጉ በእግዚአብሔር ፍቅር ጠይቃችኋለሁ። ይሄ የኔ ምክር ብቻ መስሏችሁ ከሆነ አይደለም። መጽሐፍ ቅዱስ የእግዚአብሔር ቃል በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ላይ ነገር ግን ለእርሱ ስለሆኑት ይልቁኑ ስለ ቤተሰቦቹ የማያስብ። አያችሁ፣ ማሰብ ራሱ ትልቅ ነገር ነው። ስለ ቤተሰቦቹ ማያስብ። ወገኖች ዛሬ ልዩ ልዩ ቦታ ላይ ቁጭ ብላችሁ ነገር ዓለሙን ረስታችሁ እንዲሁ ከሰማይ እንደወደቀ ሰው እንደወረደ ሰው ብቻችሁን እንደተፈጠረ ሰው የምታስቡ ሰዎች የቤተሰቦቻችሁ መጽሐፍ ቅዱስ የሚለው ይሄንን ነው። ማንም ቢሆን ይላል ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖት የካደ ከማያምን ሰው ይልቅ የከፋ ነው ይላል። ክፉ ነው ይላል። አይገርማችሁ? የማያስብ ሰው፣ ስለ ወላጆቹ የማያስብ ሰው፣ ስለዚህ ምድር የመምጣቱ ምክንያት ስለሆኑ ሰዎች የማያስብ ሰው፣ ስለ እህት ስለ ወንድሞቹ የማያስብ ሰው፣ ሃይማኖትን የካደ ከማያምን ሰው ይልቅ የከፋ ነው ይላል። ማን ነው ክፉ ሆኖ መቀጠል የሚፈልግ? ወገኖቼ ክፉ ሆኖ መቀጠል የሚፈልጋል? የከፋ ነው ይላል። መክፋት ነው ይሄ። ስለዚህ በዚህ ምድር ላይ ስትመጡ ለመምጣታችሁ ምክንያት የሆነ አውቃለሁ በጣም አቢዩዝ የሚያደርጉ ወላጆች ያሉበት ዓለም እንደሆነ፣ በወላጆቻቸው በጣም የሚያዝኑ እናቴን አባቴን ፈጽሞ ማየት አልፈልግም ቢሉ ሰዎች እንዳሉ አውቃለሁ። አቢዩዝ ስለተደረጉ እናንተ ልዩ ሕክምና ልዩ ትሪትመንት እንደሚያስፈልጋችሁ አውቃለሁ። ይሁንና ግን የኛ ድርሻ እንደ ክርስቲያን እንደሚጸልይ ሰው ለእነዚህ ሰዎች ልንጸልይ፣ ልናስባቸው፣ እንዲሁም ደግሞ ልንጠይቃቸው ይገባል። አቅመ ደካማ ወላጆች ያሏችሁ፣ አቅማቸው የደከመ ትናንት ጀግና የነበሩ እናንተን ለማሳደግ ያልወጡበት ያልወረዱበት የሌለ ጀግኖች፣ በጣም ጠንካሮች፣ ዛሬ ግን አቅማተው ቤታቸው የተቀመጡ፣ ዛሬ ግን አቅማተው ጨለማ ክፍል ውስጥ ቁጭ ብለው ያሉ፣ የወላጆቻቸው የልጆቻቸውን ድምፅ የናፈቃቸው፣
እናንተን መንካት መዳበስ የሚፈልጉ በጣም በርካታ ወላጆች በየቤቱ አሉ። ግድ የላችሁ። የዘመናችሁ ቁጥር ስንት ነው? ስንት ቀራችሁ? እነዚህ ሰዎችን ዘላለም አታዩዋቸው። አሁን የእናንተን እድሜ ይስሩት ወይ ደግሞ የወላጆቻችሁን እድሜ ይስሩት። እንግዲህ 70 ነው ይላል፣ ከዛ 80፣ ከዛ ድካምና መከራ ነው። ከፊት ለፊታቸው ከፍተኛ ድካምና መከራ ውስጥ ያሉ ከ80 ዓመት በላይ ሆኑ በብዙ ድካም፣ በብዙ መከራ፣ በብዙ ግራ መጋባት፣ በብዙ መጨነቅ ውስጥ ያሉ ወላጆች ያሏችሁ ስለ እነሱ እንድታስቡ፣ እንድታግዟቸው፣ እንድትረዷቸው፣ እንድትደግፏቸው የእኔ መጽሐፍ ቅዱስ ያስተምራል። ይሄ ብቻ አይደለም። ልጆች ያሏችሁ ወላጆችም ሆናችሁ ደግሞ ይሄ አዛውንት ወላጆች እናትና አባት ስላሏቸው ነው ያወራሁት። አሁን ደግሞ ገልብጠን ወጣት ሆናችሁ ሕፃናት ልጆች ያሏችሁ ወላጆች ልጆቻችሁ እንዴት ናቸው? ሕፃናት ልጆቻችሁ ገና የሚጠቡ ሕፃናት ልጆች ያሏችሁ፣ የሚታጠቡ ሕፃናት፣ የእናንተን እርዳታ የሚፈልጉ፣ የእናንተን አቴንሽን የሚፈልጉ። ባለፈው ነግሬያቸዋለሁ መግቢያ፣ ድምፅ ለሌላቸው ድምፅ ነው የምንሆነው። ድምፅ ለሌላቸው ድምፅ ሲባል ለፖለቲካ ብቻ አይደለም። ድምፅ የሌላቸው አባዬ እማዬ ብለው ማውራት የማይችሉ በጣም ትንሽ አንደበት ያላቸው ግን ፍላጎት ያላቸው፣ የእናት ፍላጎት የአባት ፍላጎት ያላቸው፣ ወላጆቻቸውን በጣም የሚፈልጉ አብረዋቸው እንዲሆኑ ግን መናገር የማይችሉ በስስት የሚያዩ እያለቀሱ ለሰራተኛ ጥላቿቸው እያለቀሱ ዴኬር እየጣላቿቸው የምትሄዷቸው ልጆች የት ናቸው ያሉት? የእናንተን አቴንሽን፣ የእናንተን እቀፋ፣ የእናንተን ትሪትመንት፣ የእናንተን ጠረን በጣም እየፈለጉ ያሉ ሕፃናት ልጆች አሉ። ምናልባት ትራውማ አሳልፋችሁ እየሰጣችኋቸው ይሆን? በወላጆቻቸው ናፍቆት፣ በወላጆቻቸው ፍቅር የሚሰቃዩ እኮ ብዙ ወላጆች አሁን ልጆች እኮ እያየን አይደለም። እንደውም በሞግዚቶቻቸው ነው። ሞግዚት ስትሄድ አልበላም አልጠጣም የሚሉ ብዙ ወላጆች አሉ፣ ሕፃናት ልጆች አሉ። እናት ስትሄድ የራሷ ጉዳይ አይነት ስሜት የሚሰማቸው ምንም የማይመስላቸው። ለምን ሲባል በጣም ኢንቲሜት የሚሆኑት ከአሳዳጊዎቻቸው ከሞግዚቶቻቸው ጋር ብቻ ይሆናል። ከዚህ የተነሳ ወላጆቻቸውን በልጅነታቸው ድሮፕ እያደረጉ ያሉ። ዛሬ ልመክር እዚህ ጋር ቁጭ ያልኩት ሕፃናት ልጆች ያሏችሁ ወላጆች፣ በተለይ ወጣት እናትና አባቶች ልጆቻችሁን ዞር በሉና እዩ። ነገ የማታገኙትን ሕፃን፣ ነገ የማታገኙትን ጠረን እያጣችሁት ነው። ነገ የማትችሉት ነገር ዛሬ እያመለጣችሁ ነው። የሚያልፍባችሁ ይደርሳል የሚባል ነገር አይደለም። ግድ የላችሁም። እናንተ የያዛችሁት ነው የሚደርሰው። ይሄ ግን አይደርስም። ኦልሬዲ እያለፈ ስለሆነ ሕፃን ልጅ ሕፃን ሆኖ የሚቀር አይደለም። ትንሽ ልጅ ትንሽ ሆኖ የሚቀር አይደለም። ትንንሽ ልጆች ትንሽ ሆኖ የሚቀሩ አይደለም። ሁልጊዜ እናንተን ጠባ፣ እናንተን ቀፋ፣ እናንተን ትሪትመንት የሚፈልጉ አይደሉም ልጆቹ። አይገርማችሁ? ሳያልፍባችሁ በጊዜ ለልጆቻችሁ ድረሱላቸው። አሳልፋችሁ እየጣላችሁ የምትሮጡ ወላጆች መለስ በሉና እቀፏቸው። መለስ በሉና አቴንሽን ስጧቸው። መለስ በሉና እጠቧቸው። መለስ በሉና ስሟቸው። መለስ በሉና ደባብሷቸው። ዛሬ ልታደርጉት የሚገባ ወደ ቤት ዞር ብላችሁ ይሄን አድርጉ። ዛሬ የበረንዳ አምፖል መሆን አይጠቅማችሁም። የከተማ ሰው ለብዙ ሰዎች አቴንሽን የምትሰጡ፣ እድል የምትሰጡ፣ ጊዜ የምትሰጡ፣ ነገር ግን ለልጆቻችሁ ጊዜ የማትሰጡ፣ ለወላጆቻችሁ ጊዜ የማትሰጡ፣ ለእህት ለወንድሞቻችሁ ጊዜ የማትሰጡ፣ እኔ እነዚህን ሰዎች ከይቅርታ ጋር ጉረኞች ናቸው ብላቸው። የበረንዳ አምፖል ነው ምላቸው፣ ወደ ውስጥ ማብራት የማይችሉ ብላቸው። እናቶቻችሁ የት ናቸው? አባቶቻችሁ የት ናቸው? አሳዳጊዎቻችሁ የት ናቸው? እህት ወንድሞቻችሁ የት ናቸው? አሁን ስልካችሁን አውጡና ደውሉላቸው። ልትጠየቁበት የሚገባውን ቀን ቁረጡ። ሄዳችሁ አብራችሁ ጊዜ ልታሳልፉ የሚመረጡበትን ቀኖች ምረጡ። ይህን አስቡ። ልጆቻችሁ የት ናቸው? ልጆቻችሁን ጣል አድርጋችሁ ልጆቻችሁን ድምፅ መስማት ያቃታችሁ፣ አንደበታችሁ ስለተያዘ ትንንሽ ስለሆኑ ስለማያወሩ ማዳመጥ ያቃታችሁ ሰዎች እግዚአብሔር አምላክ ጆሮአችሁን ይክፈተው። ለእነዚህ ልጆች መስጠት ያለባችሁን በጊዜው ሰጥታችሁ እንዲያልፉ፣ ነገ ከጸጸት፣ ነገ ከለቅሶ፣ ነገ ከሐዘን የምትድኑበት እውነት ይሄ ነው። ዕድሜ ስንት ነው? ስንት ቀረ? የቀረህን ምን ልታደርግ አሰብክ? እሱ ላይ ቆም በሉና አስቡ። እርስ በርሳችሁ በዚህ ጉዳይ ተነጋገሩ። እስቲ ይሄንን ብናደርግ በጣም መልካም ነው የምለው። እግዚአብሔር አምላክ እናት የሰጣችሁ አባት የሰጣችሁ አሁን በሕይወት ያሉላችሁ ሰዎች ልትጠይቋቸው የምትችሉ፣ ልትረዷቸው የምትችሉ፣ ልታግዟቸው የምትችሉ፣ ሄዳችሁ ልትደግፏቸው የምትችሉ፣ ልታሳክሟቸው የምትችሉ፣ በመጨረሻ ሰዓት ምርቃታቸውን የምትፈልጉ ሰዎች ነገ ከለቅሶ፣ ነገ ከከፍተኛ ሐዘንና ስብራት የምትድኑበትን ሥራ ዛሬ ተነሱና ሂዱና አስቡ። ለወላጆቹ ለቤተሰቦቹ የማያስብ ሰው ሃይማኖትን የካደ ከማያምን ሰው ይልቅ የከፋ ነው ይላል መጽሐፍ። ክፉ መሆን አትፈልጉ። ክፉ መሆን የማትፈልጉ ከሆነ ተነሱና ይሄን አድርጉት። የዛሬ ፕሮግራሜን በዚህ ጨረስኩ።
በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን። መልካም